ይህ ወንድማችን ከዚህ ቀደም ይህን መልእክት እንዲህ ሲል አስተላልፎ ነበር። ብዙ ሞልቶ ባገሩ እኔ ብቻ በቃ ልጆቻችሁን ጠብቁ። እኔ ተናድጃለሁ እያወቅኩት ደግሞ እየነገርኳችሁ ቻው። የማንንም አራሙቻ ቪዲዮ የበጋሲ እንደሚጨርሱላ ቂጡን እያወዛወዘ ሲመጣ ሼር ታረግ የለ ሼር አድርጌን ቪዲዮ ልጁን ወሰዱት፣ እየተናገርኩ ወሰዱት። ከ5 ቀን በፊት የሰራሁትን ቪዲዮ ታስታውሳላችሁ። ልጆቻችሁን ጠብቁ ብዬ ደጋግሜ ተናግሬያለሁ። ይህንን ቪዲዮ በሰራሁበት ወቅት የዛሬ 5 ቀን ማለት ነው። በተመሳሳይ ልክ በዛ ሰዓት ይመስለኛል በ3 እና በ4 ሰዓት ልዩነት አንድ ልጅ ተወስዷል። እናት ከልጇ ጋር ያለች አንዴ ሽንት ቤት ደርሼ ልምጣ ሆዴን አመመኝ ብሎ ሽንት ቤት እንደሄደ በዛው ቀረ ብላ ይህንን ፖስት ልጆች ነው የላኩልኝ። እኔ በወቅቱ አላወቅኩም። እንግዲህ ያንን ቀን ሳሰላው ኦልሞስት እኔ ልናገር 5 ሰዓትና የ6 ሰዓት ልዩነት ነው ማለት ያን ቪዲዮ ሰራው በ6 ሰዓት ልዩነት ልጁ ተወስዷል ሳሰላው ማለት ነው። ምክንያቱም ፉል ስቴትመንቱን አንብቤው ነበር። ይሄ ነው ልጁ ከእናትየው ጋር። አሁን ቢሆን በዛ አጋጣሚ ይሄን ልጅ የሆነ ቦታ ካያችሁ ልበል እንዳልኳችሁ ነው። አሁን ችግሩ እኮ ምንድነው ልጆቹ ወዲያው እንደተወሰዱ በቃ ጥሩ ነገር አይገጥማቸውም። ምክንያቱም ይሄን ወቅት እነሱም የሚፈልጉት በመሃል ፖሊስ እንቅስቃሴ ወስዶ ወደ ፍተሻ ከገባ ቶሎስ እንዳያገኘው ወዲያው እንደሚደረገው ነገር ለማድረግ የሚወስዱት ይሄን ጊዜ የሚመርጡበት ዋናው ምክንያት ይሄ ነው። የሚገባችሁ ከሆነ እናንተም ባለፈው በሰራው ቪዲዮ ላይ ልጆቻችሁን ጠብቁ በሚባል ኮሜንቱን ሳነብ ነበር። አብዛኞቻችሁ እግዚአብሔር ይጠብቅ ብላችኋል። ኦፍ ኮርስ እግዚአብሔር ይጠብቅ፣ ግን እግዚአብሔር አት ዘ ሴም ታይም እኮ አንጎል ሰጥቶናል። እሱ እንዳናስቸገረው ምን ማለት ነው? ከእናንተ አቅም በላይ ምን እንደሆነ ማወቅ ይችላል። እሱ የማይሳነው አምላክ ነው። ምክንያቱም እግዚአብሔር አምላክ ነውና። ግን እንደ አንጎል በሰውነታችሁ መስራት አለባችሁ። እቺ እናት በወቅቱ ልጇ ሽንት ቤት ሲሄድ አውቃለሁ። ከሞላ ጎደል ኢትዮጵያ ውስጥ ያለ ሽንት ቤት አሁን በርግጥ ይሻላል ከበፊቱ አይደለም። ቆማችሁ ልጃችሁ የምትጠብቁበት ራሳችሁ የምትጸዳዱበት አይደለም። ግን ልጄን የሆነ ነገር ሊገጥመው ይችላል ብላችሁ ፈንጠር ብላችሁ ቆማችሁ ሂድ ብላችሁ ለምንድን ነው የምትልኩት ልጃችሁን? ከዚህ በኋላ ንቁ እንጂ እናንተ ለምንድን ነው እኔንስ ጉሮሮን የምታሳምሙኝ? በቃ ንቁ። ከዚህ በኋላ ያለው ሲቹዌሽን ማንንም የሚያምንበት አይደለም። በጣም ሴፍ ሆኗል የሚባለው የውጭ ሀገር እንኳን ልጆቻቸውን ሽንት ቤት እንሂድ ሲሉ አብረው ነው ተከትለው የሚሄዱት። ፈንጠር ብለው ቆመው ይጠብቃሉ። ከዛ ልጆቻቸውን ይዘው ይመለሳሉ። ወላጆች ከአምላክ የተሰጣችሁን ውድ ስጦታ እንዴት ለሰይጣን አሳልፋችሁ ትሰጣላችሁ? እናንተ ፈቅዳችሁና ወዳችሁ አይደለም አውቃለሁ። ነገር ግን በእኛ መዘናጋት እንዴት ፕሊስ ልጆቻችሁ ተወሰዱ። ከዛስ ለሰይጣን ይገበራሉ። አንዳንድ ደግሞ ለራሳቸው ዓላማ የራሳቸውን ሀብት ለማካበስ ሲሉ በልጆቻችሁ ይለምናሉ። ስለዚህ ፕሊስ ይህ መልእክት እጅግ የምንጸጸትበትና የምናለቅስበት የምናዝን ጉዳይ እንዳይሆን፣ ስለዚህ ፕሊስ ወላጆች ፕሊስ አስቡበት። ለብዙዎች ደግሞ እንዲደርስ ሼር ኮፒ ሊንክ እያደረጋችሁ ራሳችሁን ካልተገባ ሀዘንና ካልተገባ ድርጊት ጠብቁ። አመሰግናለሁ። መልካም ቀን። ቻው።